ሰላም ጤና ይስጥልኝ እንዴት ሰነበታችሁ? ውድ ኢትዮጵያውያን አሁን በተሰማ ሰበር መረጃ ትራምፕ በኢራን ሊገደል እችላለሁ ብለዋል። ለምንና እንዴት? በኢራን እጅ ይገደላሉ ይባላል። ከእስራኤል በወጣው መረጃ መሰረት የእስራኤሉ ስለላ ድርጅት የሆነው ሞሳድ ለአሜሪካ ባቀበለው ሪፖርት መሰረት ትራምፕ በኢራን ይገደላሉ ይባላል። ይሄ የአያቶላው ኻሜኒ የበቀል እርምጃ እንደሚሆን ይታወቃል። ኢራኖች እኔን ሊገሉኝ ይፈልጋሉ ይላል ትራምፕ። ይሄ የእውነት ሊፈጠር ይችላል? በዚህ ጉዳይ ላይ ብዙ ሲኤንኤንን ጨምሮ ብዙ ሚዲያዎች እያስተላለፉ ያሉት መልእክት ሲሆን ትራምፕ ይሄን ያሉት ስጋት ውስጥ መግባታቸውን ሲናገሩ አሜሪካ እኔን ከገደሉኝ ትልቅ እርምጃ ኢራን ላይ ትወስዳለች፣ ኢራን ከዓለም ካርታ እናጠፋለን ብሎ ዝቷል። ትራምፕ ከኢራን ጋር የምናደርገውን ጦርነት አናቆምም በማለታቸው የእስራኤሉ ጠቅላይ ሚኒስትር መደሰታቸው ተሰምቷል። ይህም ለኢራን ባላቸው በቀልና ንዴት የተነሳ መሆኑ ይታወቃል። በአሜሪካና በኢራን መሃል ያለው ጦርነት አሁን ላይ ወደ ነበረበት ሙሉ ለሙሉ ተመልሷል ማለት በሚቻልበት ሁኔታ ላይ ይገኛል። በዚህም እስራኤል በጣም በመደሰቷ የእስራኤሉ ጠቅላይ ሚኒስትር የትራምፕ ግድያ ሊሆን ይችላል ብለዋል። ኢራን በዓለም የታወቁ ገዳዮች እንዳላት ይታመናል። በሁሉም የዓለም ሀገራት ላይ የራሷ የሆነ አባላት እንዳላት ይታወቃል። በእነዚህ አባላት የትኛውም የዓለም ክፍል ላይ የሚገኙ የሷ ጠላቶች የሆኑ ሰዎችን ታስገድላለች ይባላል። በዚህም ትራምፕ ትልቅ ስጋት ውስጥ የገቡ ይመስላል። ምክንያቱም ኢራን በዓለም ላይ በጣም የምትፈራ ሀገር ናት። በዚህም ምክንያት ነው ትራምፕ የሚፈራት። ታስገድለኛለች የሚል ስጋት እንዳደረባቸው ይናገራሉ። ምክንያቱም ኢራን ቀላል ሀገር አይደለችም ይባላል። አረቦች እንኳን ከሷ ፍራቻ ነው ከአሜሪካ ጎን የሚሰለፉት። በኢራን በኩል በወጣ መረጃ መሰረት የኢራን ህዝብ በሚሊዮን የሚቆጠር ህዝብ ወደ አደባባይ ማውጣታቸው ተሰምቷል። የወጡበትም ምክንያት የአሜሪካው ፕሬዝዳንትን ጨምሮ የአሜሪካ ባለስልጣናት የኢራን ባለስልጣናት ላይ የፈጸሙትን ግድያ እነሱ ላይ እንዲደረግና በቀል እንዲመለስ እንደሚፈልጉ ይናገራሉ ህዝቦቹ። በዚህም የኢራን መሪ የሆኑት አያቶላ ሙጅተባ ኻሜኒ የአያቶላ አሊ ኻሜኒ ልጅ የሆኑት በዚህ ባለፉት 3 ወራት የሞቱትን የኢራን ባለስልጣናት በቀል እንመልሳለን ብለዋል፣ የአባቱንም ጨምሮ። ምክንያቱም ህዝቡ እንዳለ በሚሊዮን የሚቆጠር ህዝብ አደባባይ ወጥቶ የህዝብ ጥያቄ በመሆኑ። በዛ በኩል ደግሞ ሌላ ስጋት አለ። እስራኤል ኢራን ትራምፕን እንገላለን በማለቷ በዛ ስበብ እስራኤል ትራምፕን ትገላለች ይባላል። ምክንያቱም ኢራንና አሜሪካ እንዲጋጩ ስለምትፈልግ ትራምፕን ትገላለች ይላሉ። በዚህም ትልቅ ስጋት አለ። ትራምፕ በሁለቱ ኃይሎች ይገደላሉ ይባላል። ምክንያቱም አሜሪካ መሪዎችን ታስገድላለች፣ የምትገለው ግን እስራኤል ናት። እስራኤል የረጅም ዓመታት የመሪዎችን የመግደል ልምድ አላት ይባላል። ምክንያቱም ከኢራን መሪዎች እስከ ሊባኖስ እስከ ሐማስ መሪዎች ድረስ ገላለች ይባላል። በዚህም ትራምፕን ትገላለች ይላሉ ተንታኞቹ። ግን የሚፈጠረው አይታወቅም። ኢራንም እንገለዋለን ብለዋል። እስራኤል አሜሪካና ኢራን እንዲጋጩ ትራምፕን ትገለዋለች ይላሉ።
ትራምፕ ግን ኢራን እኔን ከገደለችኝ አሊያም በማንኛውም ኃይሎች እጅ እኔ ከሞትኩ የገደለችኝ ኢራን ናት፣ ኢራንን አጥፏት ብሎ ተናዟል። ይሄንንም ምክንያት በማድረግ እስራኤል የአሜሪካውን ፕሬዝዳንት ትገላለች ይላሉ። ምክንያቱም እስራኤል ሁሌ ሚናፍቃትና ምጥማት ግጭት ስለሆነ ግጭት ቀሽቃሽና ሰው ከሰው ጋር እንዲባላ የምትፈልግ ሀገር ናት። ኢራንም የመሪዎቼን በቀል እበቀላለሁ፣ ትራምፕንም ሆነ የአሜሪካውን ባለስልጣናት እገላለሁ ብላ ዝታለች። የአሜሪካው ፕሬዝዳንት ደግሞ ኢራን እኔን የሆነ ነገር ካረገችኝ ከገጸ ምድር አጥፏት ብለዋል። በዚህም ቀጠናው ትልቅ ስጋት ውስጥ ገብቷል። ትራምፕ የምር ከተገደለ መቼም የማይበርድ ጦርነት ይነሳል ይባላል። የአያቶላ አሊ ኻሜኒ ቀብር ስነ ስርዓት ላይ የኢራኑ ከፍተኛ ጀነራል እንዳሉት የመሪዎቻችንን በቀል እንበቀላለን፣ ጠላቶቻችንን እናንበረክካለን ብለዋል። ይሄ የምር ኢራን እንደዛተችው ታደርግ ይሆን? ትራምፕን ትገላለች? ኢራን ትራምፕን ከገደለች የማይበርድ ጦርነት በዓለም ላይ እንደሚነሳና ትልቅ የኢኮኖሚ ውድቀት ይመጣል ይባላል። ይህን ከኢራን ይጠበቃል። እስራኤል ግን በኢራን ስም ከኢራን ቀድማ ትራምፕን ትገለዋለች ይላሉ። የምር እስራኤል ትራምፕን ከገደለች ኢራንና አሜሪካ መቼም የማይበርድ ጦርነት ላይ ይገባሉ ይባላል። እስራኤል ግን ይሄን አታደርግም የምትባል ሀገር አይደለችም። ምክንያቱም ከዚህ በፊት ያረገቻቸው ነገር ይታወቃል። ዜናዎቹ በዚህ ላይ ያበቃሉ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ዜናዎችን እናቀርባለን። ሰላም ቆዩልን። አዳዲስ መረጃዎች ሲኖሩ እናቀርባለን።